ምን እንደተመተመኝ እኔ በቃ እምባዬ እግዚአብሔር አንድ ቀን ያህል ብዬ ነው ሁሌ በቃ የሆነ ጋስታውት ምናምን ግባ እስቲ ቃል ምናምን እስቲ ጸልይ ምናምን ብዬ ይሄ ላይ ነው ግን ኢየሱስ ይችላል። አሜን። ኢየሱስ ጌታ ነው። ከመንግስት የሚገርም ፍቃድ ትወስዳለህ። ማር ህፃናቶች ቤት 1 2 3 4 5 እስከ 5 ድረስ እግዚአብሔር ባይል እግዚአብሔር መንፈስ ቅዱስ እንዲያል ለብዙ ሰዎች በረከት እስክትሆን ድረስ አሜን 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 አሜን። ጌታ ምስክሬ ፍቃድ ትይዛለህ። በጣም በሚገርም ሁኔታ 1 2 3 4 5 ቦታዎች ላይ ተመተበል እጅግ እየቀና እጅግ እየተበሳጨ እጅግ ያንተን ውርደት የሚፈልግ ወደ ክብርና ወደ ክብር መሄድ ሲገባ እንዳንተን ነገርን አንቆ ያዘው መንፈስ ተመቷል። እግዚአብሔር ራሱ ይሽመራል። የራስን ትቀጥራቸዋለህ፣ ትመራቸዋለህ። እንደገና ደግሞ እኔ ላንተ በረከት ይሆናል። ታላቅ ነገር ባንተ ላይ ይቀጥላል። ካንተው ባለበት እንድትቀጥል የተወሰነው በኢየሱስ ክርስቶስ ነገሩ ተገልብጦ እግዚአብሔር መንፈስ ቅዱስ ፈቀቅ አደርጋለሁ። እየመጣ አይምሮን ጭምር የሚያጨናንቅ መንፈስ ተመቷል። እስቲ ተመተበልት የሚፈልግህ በኢየሱስ ሞቷል። ተባረክ ይታያል። ኢየሱስ ጌታ ነው። እግዚአብሔር ወደ ክብር ሁሉ ይመራል። ይመጣና ያሳርፈናል። እስቲ እግዚአብሔር አምላክ ያሳርፈኛል ማለት ለጌታ ለኢየሱስ በደንብ አጨብጭቡለት። ጌታ ይባረክ። እንደገና ጌታ ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው በሉት። ዛሬ ከፊት ለፊቴ መልካም ነገር ይሆናል በሉት። በኢየሱስ ክርስቶስም ታርፋላችሁ። እስቲ አንድ ሰው እኔ አርፋለሁ በሉት። አምላኬ እግዚአብሔር ያሳርፈኛል በሉት። አምላኬ እግዚአብሔር ያሳርፈኛል በሉት። በኢየሱስ ክርስቶስም አዳዲስ ምዕራፎች ተከፍተዋል። እስቲ ምዕራፌ ተከፈተ በሉት። ተከፈተ በሉት። ሰላም ነው። ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር ኤልያስን ራሱ ቀብቶት ራሱ ክብሩን አስቀምጦት በተራራ ወጥቶ የሚቀመጥ ሰው ነው። ነገር ግን ድንገት አንድ ጊዜ ኤልያስ በሚሄድበት ከተራራ በክብር ነው የሚወርደው። ድንገት ግን ኤልዛቤልና አኪያብ ሊገሉ ሊያጠፉ በወደደው ጊዜ እንዲህ ብሎ ተናገረ። ለማን? ለእግዚአብሔር። እነሆ ነፍስን ይሹዋል፣ ነፍስን ሊገሉ ይፈልጉዋል። እግዚአብሔር አምላክ ኤልዛቤል ነፍስን ልትገለኝ ነው ብሎ ወደ አምላኩ ወደ እግዚአብሔር በጮኸው ጊዜ እግዚአብሔር መልሶ ደግሞ ምን አደረገ? እንጎቾንና ውሃውን አጥንቶና አብልቶ ተመልሶ ደግሞ ሄድ ለማን? ለአኪያብ ተገለጥ ማለት። እግዚአብሔር መንፈስ ቅዱስ እንዲህ አለ፣ በትንሹ ላይ እጅ ላይ ባለው ነገር ላይ ሊያጠፉ የሚፈልጉ እጆች በኢየሱስ ስም ተመተዋል። አሜን። እስቲ ተመተበል። እጅግ እየቀና እጅግ እየተበሳጨ እጅግ ያንተን ውርደት የሚፈልግ ወደ ክብርና ወደ ክብር መሄድ ሲገባ እንዳንተን ነገርን አንቆ ያዘው መንፈስ ተመተዋል። አሜን። የኤልዛቤል መንፈስ በኢየሱስ ስም ተወጋ። እስቲ ተወጋ በሉት። በኢየሱስም ሞትን አትሞትም። እነሆ በታላቅ ክብር እግዚአብሔር ያንተን ነገር ከፍ አደርጋል። ተባርካ ትታያለህ። እስቲ ተባርካ ይታያለህ በሉት። ኢየሱስ ጌታ ነው። እግዚአብሔር ወደ ክብር ሁሉ ይመራል። እስቲ እመራለሁ በሉት። ወደ ኋላ አልመለስም በሉት። የኔ ነገር እግዚአብሔር አምላኬ እንደተናገረኝ እንጂ የኔ ነገር ጠላት እንዳለኝ አይደለም በል።
ሃሌሉያ ካል ባለበት እንድትቀጥል የተወሰነው በኢየሱስ ክርስቶስ ነገሩ ተገልብጦ እግዚአብሔር መንፈስ ቅዱስ ፈቀቅ አደርጋለሁ። አሜን። ፈቀቅ ብላ ትሄዳለህ። በኢየሱስ ክርስቶስ ነገሪ ይባረካል። እስቲ ይባረካል ማለት እስቲ ይሄ አይምሮዬ የተባረካል። ኢየሱስ ጌታ እየመጣ አይምሮን ጭምር የሚያጨናንቅ መንፈስ ተመቷል። እስቲ ተመተበል የሚፈልግህ በኢየሱስም ሞቷል። እስቲ የሚፈልገኝ ሞቷል ማለት ካሁን በኋላ የራሴ ራእይ ይቀጥላል። ኢየሱስ ጌታ እግዚአብሔር ምስክር ነው። የራሴ የሆነው ነገር ትጀምራለህ። አሜን። አሁን እየልክ ከምትለው እግዚአብሔር ራሱ ይመራል። የራስን ትቀጥራቸዋለህ፣ ትመራቸዋለህ። እንደገና ደግሞ እኔ ላንተ በረከት ይሆናለሁ። ታላቅ ነገር ባንተ ላይ ይቀጥላል። ኢየሱስ ያድናል። እስቲ ያድናል በል። እኔም ራሴ እተክላለሁ። አሜን። ኢየሱስ ጌታ አሜን። በሚገርም ሁኔታ ምን አይነት ይህ ከመንግስት የሚገርም ፍቃድ ትወስዳለህ። ማር ህፃናቶች ቤት 1 2 3 4 5 እስከ 5 ድረስ እግዚአብሔር ባይ አሜን። ታምናለህ? እንደሚሆን አምናለሁ። ባለቤት ታምኛለሽ? ኢየሱስ ጌታ በጣም ባስተምርችን አምናለሁ። በደንብ አምናለሁ። በቃ ካሜሮ ለምን እንደተመጠመ እኔ በቃ እምባዬ እግዚአብሔር አንድ ቀን ያህል ብዬ ነው ሁሌ በቃ የሆነ ጋስታውት እንኳን ግባ እስቲ ቃል ምናምን እስቲ ጸልይ ምናምን ብዬ ይሄ ላይ ነው እሱ ማለት ነው። ግን ኢየሱስ ይችላል። አሜን። ኢየሱስ ጌታ ነው። ልክ ነገሮች ተጨናንቃ የሚታመጣው ነገር ራሱ በረከት አለ። እግዚአብሔር መንፈስ ቅዱስ እንዳለ ለብዙ ሰዎች በረከት እስክትሆን ድረስ አሜን። ጌታ ምስክሬ ፍቃድ ትይዛለህ። በጣም በሚገርም ሁኔታ 1 2 3 4 5 ቦታዎች ላይ የሚገርም ስም አለው። አማርኛ ግልጽ ነው። በደንብ አማርኛውን ትችላለህ? ስም አለው። ይሄ የሆነ ምናምን አይደለም፣ ሰፈር አይደለም፣ ይሄ ሰፈርተኛ አይደለም፣ አነጋጋሪ ስም አለው። ሄዶ እስከ 8ኛ ክፍል ባንተ ላይ እግዚአብሔር ትምህርት ቤትን ይከፍታል። አሜን። በጌታ በኢየሱስ ክርስቶስን ታምራት ይሆናል። ይህን ሰማይ ኑ ወደዚህ አይምሮ ይባረክ። አይምሮን የሚቋቋም ካንተ ላይ ዛሬ ተመታ። በኢየሱስ ክርስቶስም እየተመታሽ የሚፈልግ ተመቷል። እስቲ ተመተባል። ከዚህ ሰዓት ጀምሮ እኔና ቤቴ እንባረካለን። በረከትን ያዘው። ዘንዶ ሞቷል፣ ደጋሚ ሞቷል። በኢየሱስ ክርስቶስ አይምሮ ተፈወሳል። ለሞት የተሰራ ስራ በኢየሱስ ፈርሶ አሜን። ለምን የተሰራ ለሞት እንድትሞቱ በተለይ ቀድመሽ እንድትሞቺ የተሰራ ስራ በኢየሱስ ተገለበጠ። አሜን። እስቲ አንድ ሰው ተገለበጠ በሉት። በኢየሱስ ክርስቶስም ከቤቷ ከትዳሯ ከልጆቿ ላይ እኔ ሰበርኩት። ተሰበረ። ታሪኳ ይቀየር፣ ነገሯ ይቀየር። እንግዳ ነገር ይሁንላት፣ አዲስ ነገር ይሁንላት። ረፍት ይሁንልሽ። አሜን። በኢየሱስን ከባድ ረፍት። አሜን። ኢየሱስ ጌታ። አሜን። ሃሌሉያ። አሜን። በኃይል ነው የምትባረኩ። በተባረካችሁ ጊዜ ወይ መታችሁ ስትመሰክሩ ሊሰማ ይችላል። ኢየሱስ ጌታ። አሜን። እግዚአብሔር ግን እናንተን ይባርካችሁ። አሜን። ኢየሱስ ያድናል። አሜን። እግዚአብሔር ወደ ያለው ስፍራ በሰላም ትደርሳላችሁ። አሜን። ተቀበሉ። አሜን። ወደልኝ ኢየሱስ ያድናል። አሜን። ክብር በሕይወታችሁ ላይ ባይል ይገለጥ።
ይሆንልሽ። ተባርካችሁ ሂዱ፣ ተከናወኑ። ኢየሱስ ያድናል። ለጌታ ለኢየሱስ ክብር ይገባል።